አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ክርስቲያን ወንድሞቼንም ሰላም ብያለሁ። ባላችሁበት ሁሉ ሰላማችሁ ዝቅ ይበልልኝ። አገራችን ኢትዮጵያንም ሰላም ያደርግልን። አገራችን ነው ዞሮ መግቢያችን። ባላችሁበት ሁሉ ሰላማችሁ ዝቅ ይበልልኝ። ኑ ቡና እንጠጣ አህሉ ብያለሁ። የቡና መጠጫ ሰዓት ስለሆነ በዚህ ሰዓት ማለት ነው። ሰብስክራይብ፣ ላይክ፣ ሼር አድርጉኝ። እስኪ በቅንነት ምን አለበት ሰብስክራይብ ታደርጉኝ? አይከፈልበት ምን አለበት? ወይኛ ሰው በጣም ከባድ ነው። ያው እንግዲህ አሁን ቡና እየጠጣሁ አንድ ነገር ልላችሁ መጥቻለሁ። ሐማም መቅረቢ ሳሙን መቅረቢ ይላል። ሐማም መቅረቢ፣ ሐማም ዘይት መጠቀም የምትፈልጉ ለሰውነት ጥራት፣ ለሰውነት ልስላሴ በጣም አሪፍ ነው እና ተጠቀሙት። በእውነት ነው የምላችሁ። በተለይ ስራ የምትደክሙ ልጆች በስራው ሰውነትን ዘና ነው የሚያደርግ። ተጠቀሙት፣ ትወዱታላችሁ። በጣም አሪፍ ነው። ይሄን ለመጠቀም መሽቀል ስንሄድ 400 ብር 500 ብር ነው የምንጠቀም ይሄን ለመጠቀም። ስለዚህ እኛ በርካሽ ገዝተን አጣራት አለ፣ ሰደል እያለ የተለያየ አለ። የሚስማማችሁ ነው እናንተ ሞክሩ። እኔ የሚስማማኝ ይሄ ስለሆነ ነው ሰውት ማለት ነው እና ተጠቀሙ፣ ትወዱታላችሁ። አጠቃቀሙን ደግሞ ልንገራችሁ ማለት ነው። ይሄም ማሻ ራሱ አለው። ማሻ አለው። መጀመሪያ ሐማም ውስጥ ሰኻን የሞቀ ውሃ ካለን ለሰስ ባለ ውሃ ሰውነታችንን ታጥበን በመሸፈያ ደረቅ አድርገን ውሃውን የሞቀውን ውሃ ከፍተነው እንውጣ ውጭ ማለት ነው። መርዋ ካለ መርዋውን ዝጉት፣ በሩን ዝግት አድርጋችሁ ውሃው ይፍሰስ የሞቀው ውሃ እናንተ በለሰስ ባለ ውሃ ታጥባችሁ ሰውነታችሁን አድርቁና በመሸፊያ ማለት ነው። ይሄንን ሰውነታችሁን ግጥም አድርጋችሁ ቅቡት። ሁሉን ከአንገታችሁ በታች ፊታችሁንና ፀጉራችሁን እንዳታስነኩት፣ ጥሩ አይደለም። ለፊትና ለፀጉር አታስነኩት። ከአንገታችሁ በታች በደንብ አድርጋችሁ እግራችሁን፣ እጃችሁን፣ ሁሉ ሰውነታችሁን በደንብ አድርጋችሁ ቅቡትና ሐማም ውሃው ሲፈስ የሞቀው ውሃ እንደ ላቦት ነገር ይወጣ የለ ግድግዳው ራሱ እንዲህ ስትነኩት እንደ ውሃ ነገር ይወጣዋል። እንደዛ ሲሆን ሐማም ገብታችሁ ተቀብታችኋል። እናንተ ቁጭ በሉ ለ15 ለ10 ደቂቃ በቂ ነው። ለ10 ደቂቃ ስትቀመጡ ከዛ ከሙቀቱ ጋር ያልባችኋል። ልክ 10 ደቂቃ እንደዛ ቁጭ ስትሉ ላብ ሰውነታችሁ ላይ ሲወጣ ሲያልባችሁ ይሄን እንደዚህ ትለብሱና በደንብ አድርጋችሁ እንደዚህ ታሽታላችሁ። በደንብ አድርጋችሁ እንደዚህ በደንብ ሰውነታችሁ ሁሉ እንደዚህ ሽት። እንደዚህ ነው ደግሞ ማሸት። እንደዚህ ሆነ አትሽቱ። እንደዚህ እንደዋ እንደዚህ አድርጋችሁ በደንብ አድርጋችሁ ሰውነታችሁን፣ ጀርባችሁን፣ ይሄ በፊታችሁ ያለው ሰውነታችሁ በሙሉ ይሄ ነው የምላችሁ ነገር የለም። ሁሉንም እሽት ታርጉት። በጣም ሽታሹት እየተፍተለተለ በእውነት ነው የምላችሁ። በእውነት ነው የምላችሁ። እንደ ጭቃ የተፍተለተለ ነው የሚወጣ ቆሻሻው። ልክ እንደ ጭቃ የተፍተለተለ ይወጣል። እየተፍተለተለ ለጉድ ነው የሚወጣ እንደ ጭቃ ማለት ነው። እየተፍተለተለ ይወጣል። በቃ መጨረሻ ላይ ሲወጣ ውሃ ትንሽ እንደዚህ ጨመር እያደረጋችሁ ደረቅ ሲልባችሁ፣ መድረቅ አይደርቅም፣ እንደ ዘይት ነው እንትኑ ማለት ነው። እንደዚህ ትንሽ ውሃ እያስነካችሁ በደንብ እሹት። በደንብ ሰውነታችሁ እንደዚህ ያስገብታችሁ ወደታችሁ ማለት ነው። በደንብ ስታሹት እንደ ጭቃ እንደዚህ እየተጥበለበለ ነው የሚወጣ። ከዛ በኋላ አሁንም ለሰስ ባለ ውሃ ሰውነታችሁን በደንብ አድርጋችሁ አጥርታችሁ ታጥባችሁ ውጡ። ስትወጡ አድርቃችሁ የፈለጋችሁትን ሎሽን ለሚስማማችሁ ነው መጠቀም። ይሄንን እናንተ የሚስማማችሁን ሻማ ነው ሎሽን፣ የሰውነት ሎሽን ግጥም አድርጋችሁ ተቀቡ። ሽታ ልስላሴው ጥራቱ ላይ ልነግራችሁ አልችልም። በእውነት ነው የምላችሁ፣ ሞክሩ። ሰው ይሄን ሊጠቀም መሽቀል ይመርጣል።
መሽቀል ሲሄድ 300 ብር፣ 400 ብር፣ 500 ብር እንደ ሀማም ዘይቱ ማለት ነው የሚከፈለው። ስለዚህ እኛ በቀላል ዋጋ ገዝተን በ60 ብር በ70 ብር እንደ ሳሙናው የ60 ብር አለ፣ የ80 ብር አለ፣ እንደፈለጋችሁ አጣራት ታገኛላችሁ። ሰደልያ አለ፣ ገዝታችሁ ተጠቀሙ። አንድ የገዛችሁት ይኸው ስንት ጊዜ ትጠቀሙታላችሁ? 5 ወር 6 ወር ትጠቀሙታላችሁ። በጣም ራሱ ለድካም ለደከመ ሰውነት እውነት ነው የምላችሁ ለደከመ ሰውነት ዘና ያደርጋልና ከሳምንት 2 ቀን ተጠቀሙ። ከሳምንት 2 ቀን በጣም አሪፍ ነው ለሰውነታችሁ፣ ተጠቀሙ። በጣም ታመሰግኑኛላችሁ በእውነት ከጀረባችሁት በኋላ ሞክሩት። በጣም አሪፍ ነው። በጣም ቆንጆ ነው። ሞክሩት። እንደገና ደግሞ የምላችሁ ሀማማችሁ ውስጥ የሞቀ ሰኻን የሌላችሁ ማለት ነው ውሃ የሞቀ የሌላችሁ ሰዎች ደግሞ ለስስ ባለ ውሃ ራሳችሁ አሙቃችሁ ታጠቡና አድርቁት በመሸፊያ ሰውነታችሁ። ካደረቃችሁ በኋላ ግጥም አድርጋችሁ ሰውነታችሁ ሙሉ ቅቡት አድርጋችሁ ሙቀት ላይ ቅቡትና ሙቀት ላይ ተቀመጡ። እዛው ሀማም ውስጥ መርዋ ካለ መርዋውን አጥፍታችሁ ቁጭ በሉ ለተወሰነ ሰዓት ለ10 ደቂቃ ሰውነታችን እስከሚያልበው ድረስ። ከዛ ሲያልባችሁ ማለት ነው ይሄንን ለብሳችሁ የራሱ ማሻ ነው ከራሱ ጋር ነው የሚሸጥ፣ ለብቻው አይሸጥም። ከራሱ ከሳሙናው ጋር ነው አብራችሁ የምትገዙት። ይሄ እንደዚህ ትለብሱና በደንብ በረጋችሁ እንደዚህ ሰውነታችሁ ላይ ራሱ እንዴት እያላሳያችሁ እንደዚህ እያዞራችሁ እንደዚህ አትሹ። የሆነ ነገር ስታሹ እንደዚህ በደንብ አድርጋችሁ አፍተልትላችሁ ታጠቡት። ሰውነት ያጠራሉ። በእውነት ነው የምላችሁ የሰውነት ጥራት ልስላሴ ልነግራችሁ አልችልም። ሞክሩት፣ አሪፍ ነው። ሀታ ስራ ቦታ ያላችሁ ልጆች ሴትዮዋችሁ ስራ ጨርሳችሁ ከ15 ቀን አንድ ቀን ከሳምንት 2 ቀን ተጠቀሙት። ስራ ጨርሳችሁ ሴትዮዋ ገላችሁን ልትታጠቡ ስትገቡ ገዝታችሁ ይሄንን ሄዱ። በጠርሙስ ቀንሳችሁ በጠርሙስ ክዳን ያለው ጠርሙስ ቀንሳችሁ ይዛችሁ ሄዱ። ስራ ቦታችሁ ማለት ነው። ይዛችሁ ትሄዱና ስራችሁን ጨርሳችሁ ሰውነታችሁን ልትታጠቡ ስትሉ ማምገብታችሁ ታጠቡና ቅቡት ታርጋችሁ እዛው ሀማም ለ10 ደቂቃ እስከሚያልባችሁ ድረስ ተቀመጡ። ስራ ቦታ ራሱ ታጠቡ። 10 ደቂቃ እስከሚያልባችሁ ቆዩና ታጠቡት። ወይም ደግሞ ልትተኙ ስትሉ ስራ ቦታ ያላችሁ ራሱ ለሰውነት ድካም በጣም አሪፍ ነው። በእውነት ነው የምላችሁ ለሰውነት ድካም ዘና ያደርጋል የደከመ ሰውነት እና ተጠቀሙት። አሪፍ ነው፣ ትወዱታላችሁ። ይሄንን 300 ብር 400 ብር እየከፈሉ ነው ሰዎቹ የሚጠቀሙት መሽቀል እየሄዱ ማለት ነው። ስለዚህ ቤታችሁ ተጠቀሙት። በቀላል ዋጋ ገዝተን ቤታችንን መጠቀም እንችላለን። ልክ እዛ እንደሚያደርጉት አድርገን ቤታችንን መጠቀም እንችላለን ከፈለግን ማለት ነው። እና አያስቸግርም፣ የሚከብድም አይደለም። ለሰውነት ድካም፣ ለሰውነት ልስላሴ፣ ለጥራት በጣም አሪፍ ነው። ሞክሩት፣ ትወዱታላችሁ። እና ደግሞ አንድ ነገር ልላችሁ መጣ። ወላይን እየጠጣሁ ሁረት እያልኩ ማለት ነው። እኛ ሴቶች በብዛት ማህፀናችንን የሚያሳክከን ማህፀናችን ላይ አሰስያ የሚወጣብናለን በብዛት በሳሙና የሚሆን እኔ እንጃ ብቻ በምን የሚሆን አላውቅም። ብቻ ግን የሚያሳክከን ሰዎች አለን በጣም እና ማህፀናችንን ለሚያሳክከን ሰዎች በሀገራችን አልቲት ይባላል። በሀገራችን አልቲት ይሉታል። እዚህ ሀገር ደግሞ ሞር ይባላል። ሞር ሁሉ ኢማራት፣ ዱባይ፣ ባህሬን የሚኖሩ አለ አብሮ እዛው አጣራት ውስጥ ታገኙታላችሁ። በዚህ አይነት ጎማ እንደዚህ ነው የሚሸጥ 10 ብር 15 ብር ነው አጣራት። እና ይሄንን ከቤታችን ማውጣት የለብንም። ሁሌም ቤታችን ሊኖር ይገባል። ከሳምንት አንድ ቀን ሀታ ባያሳክከንም አሪፍ ነው ለማህፀናችን። ትንሽ ስብር እያደረግን ለሰስ ያለ ውሃ አድርገን እንተወው። ልክ ሲሟሟ እንታጠብበት። ከሳምንት አንድ ቀን ሁሌም
ከቤታችን መጥፋት የለበትም። ይሄን ኑር በቤታችን ዳይመን መቀመጥ አለበት። ከቤታችን መጥፋት የለበትም። ለምን? ለካንሰር ይከላከላል። አሁን እድሜያችን ከ40 ዓመት ከገፋ ከ40 ዓመት ከበለጠ ብዙ ልጆች ማህፀናቸው የካንሰር በሽታ እየታመሙ ነው በእውነት እና አላህ ይጠብቀን። ባላችሁበት ሁሉ እናንተንም አላህ ይጠብቃችሁ። ይሄ በጣም አሪፍ ነው። እንትን ይላችኋል ማለት ነው፣ ይከላከልልናል ከአላህ ጋራ እና ተጠቀሙት። ከሳምንት አንድ ቀን ባያሳክካችሁም ቢያሳክካችሁ ተጠቀሙት። ሁሌ ሳይሆን ከሳምንት አንድ ቀን ከሳምንት አንድ ቀን ሁሌ ለሰስ ባለ ውሃ እያሟሟ መታጠብ የግድ ይላል። ለመውለድ በኋላ ያስቸግረንን ለማህፀናችን ንጽህና ለበሽታ ይከላከልልናል፣ ለብዙ ነገር። እኔ 5 ዓመት 6 ዓመቴ ከቤቴ በፍጹም አይጠፋም። በገዛና ቁጭ ነው ማለት ከሳምንት አንድ ቀን ሁሌ ይጠቀማለሁ እና አሪፍ ነው፣ ተጠቀሙት እላችኋለሁ። ሰው የሚላችሁን ደግሞ አትናቁ። እውነቴን ነው። የሞከርኩት የምሰማውን የማየውን ነው የምነግራችሁ እና ብዙ ልጆች እኔ ስለማይ ነው ማህፀናቸው የሚያሳክካቸው። ማህፀናችን ያሳክተናል፣ ማህፀናችን እንደዚህ ይሆናል የሚሉ ብዙ ልጆች አሉ። ለዚህ ነው እና ደግሞ እያሳከከ ደግሞ ለሚያስቸግራችሁ መታጠቢያ ሻምቦ ነው። የማህፀን ሻምቦ ነው። በዚህ ሁሌ የሚሸት አንዳንድ ማህፀን ፈሳሽ ነገር እያመጣ የሚሸት አለ። የሚያሳክከው ደግሞ በጣም ያለ እረፍት የሚያሳክከው ሰው አለ። ለዛ አሪፍ ነው ይሄ በጣም። ሐኪም ቤት ራሱ ብትሄዱ በእውነት የምላችሁ ግን ይጽፍላችኋል። ሁሌ ቤታችሁ ከሰደል እያገዝታችሁ ቤታችሁ ቁጭ አሉ። በቀን አንዴ ሻምቦ ነው። እንደ ልክ ሰውነታችን እንደምንታጠብበት ሻምቦ ነው። ተጠቀሙ፣ ታጠቡበት። ሰውነታችን የማህፀናችን ብቻ ነው። ቅንስ እያደረግን መታጠብ አሪፍ ነው። ሞክሩት፣ ትወዱታላችሁ። እኔ ስለምጠቀመው ነው። እንደዚህ ክፍት ስናደርገው ልክ እንደ ሻምቦ ነው። በቃ ሽታው ራሱ አሪፍ ነው። ሽታው በጣም አሪፍ ነው። ለማህፀን ሽታ ላለው ፈሳሽ ነገር ላላችሁ በጣም አሪፍ ነው። ተጠቀሙት፣ ትወዱታላችሁ። እና ሙር ቤታችሁ ከቤታችሁ አታጥፉ። ይሄ ሙር ለማህፀን ብቻ አይደለም ደግሞ የሚጠቅም ለፊት ቆዳ በጣም አሪፍ ነው፣ ቆንጆ ነው። ትንሽ ስብር አድርጋችሁ እንደዚህ በዚህ አይነት ስኒ ዝፍዝፍ አድርጉት። ትንሽ ውሃ አድርጉበትና ውሃ ሳታረጉ ሞያ ዋርድ ቆንጆ ነው። እኔ ለፊቴ በብዛት ሞያ ዋርድ ነው የምጠቀም። ሞያ ዋርድ አድርጉና ክድን አድርጋችሁ ትደሩ። ጠዋት ስትነሱ ሟምቶ ታገኙታላችሁ። ሟምቶ ውሃ ነው። ከዛ ልክ ፊታችሁን በስሱ ድቅድቅ እንዳታረጉት፣ ቀጠን ያላርጋችሁ በጥብጡት። እናንተ ፊታችሁን ግጥም አድርጋችሁ ተቀቡት። ሲደርቅ ፊታችሁን ጭምድድ ዳርጎ ይዘዋል። እንደዚህ ሲደርቅ ማለት ነው። ከዛ ሄዳችሁ ለሰስ ባለ ውሃ ታጠቡት። አንደኛ ቆዳን የወደቀን ፊት ይሰበስባል። ምን ብዬ ልተርጉምላችሁ? የሽድ ቆዳችንን ይሰበስበዋል። ህፃን ፊት ያደርገናል። ቆዳችንን ቆንጆ ያደርጓል። ጥቁር ነገር ያለብንን ያነሳልናል። የሚያምር ፊት ጸይምም ከሆነ በዛው በጸይምነታችን አሪፍ የሆነ ፊት፣ ንጹህ ፊት፣ ምንም የሌለው ጥርት ያለ ፊት ያደርጋል። ቀይም ከሆናችሁ እንደዛው ጥቁር ያለባችሁ ሰዎች ትኖራላችሁ። እሱን ራሱ አንስቶን ጥርት ያለ አንድ የሆነ ፊት ያደርግላችኋል። ተጠቀሙት። እውነቴን ነው የምላችሁ። ሞክሩትና ከዛ በኋላ ታውቁታላችሁ። እኔ ለሰብስክራይብ ብዬ አይደለም የምነግራችሁ፣ ተጠቀሙበት ብዬ ነው የምነግራችሁ። ሰብስክራይብ እኔ አዲስ ነኝ። ሙምኪን አድጋለሁ፣ ሙምኪን አላድግም። ግን ፊታችሁ ለተበላሸ፣ ለሚያማችሁ፣ ሰውነታችሁ ደክሟችሁ፣ ለሚደክማችሁ ሰውነታችሁ በቃ ምን ብዬ ልንገራችሁ፣ የሰውነት ጥራት የምትፈልጉ ለዛ